ሰላም ያሳደርከኝ ሰላም አውለኝ 5 ሚሊዮን ብር ብሰጥህና ማህተብን ብትበጥሰውስ አትስማማም? ለገንዘብ ብዬ እንኳን እችን ጥቂት 5 ሚሊዮን ብር ይቅርና መላ ለምን ብትሰጠኝ እንኳን አልበጥስም። ዞር ብላ ተከዚ ሰይጣን ወይ ዘንድሮ አያልቅም ተነግሮ። ስማ 5 ሚሊዮን ብሰጥህና ማህተብን ብትበጥሰውስ ምን ይመስላል? እንዴ 5 ሚሊዮን ማህተቤን እንዴ አልተወደደብም? ለምን ከግሸን ግማደ መስቀሉን እንጂ አልመጣም ነው ወይንስ ከጉልላቱ ነቅዬ ላምጣልህ? የትኛው ጉልላት ይሻላል? የገብርኤል የሚካኤል የስላሴ የመድኃኒዓለም የትኛውን ጉልላት ላምጣልህ? የትኛውን ላምጣልህ? አልፈልግም። የትኛው ይሻላል? ኧረ በእናትህ ና እሺ እንደራደር። ኧረ ተው ትሽ ታውቂያለሽ የሚያስደስተኝ ለሰዎች መኖር ለሰዎች እያደረጉ ማለፍ ነው። እኔ ወደፊት እንደው ብችል ማንን መሆን እንደምፈልግ ታውቂያለሽ? ቢኒን ታውቂዋለሽ አይደል? ቢኒ መቄዶንያውን በቃ እንደሱ በቃ ለሰዎች እየኖሩ መሞት። ታድለ ግን በስማ በቃ በጣም ደግልብን ያለ ስለ እግዚአብሔር ልጆቼ ተቸገርኩኝ ያላችሁን ስጡኝ። እግዚአብሔር ይስጥልን። አመሰግናለሁ። እግዚአብሔር ይስጥልን። አያሳዝኑ? በጣም አንጀቴን በሉኝ በእናትሽ። ለምን ቀንሽ የሰጠዋቸው ሙሉውን ሰጥቻቸው ልምጣ በእናትሽ። አሳዘኑ። ሰጥቻቸው ልምጣ ሙሉውን። እሺ የኔ አባት አሁን የሚያስጨንቅ ነገር ሆኖ ነው? ምን አይነት ስስ ልብን ያለው ታድዬ አባ እንዴ አንተ ያ ሁላ ገንዘብ ይዘህ ትሄዳለህ እንዴ? ጎሮሮህን ሳልበጥስልህ አምጣው ገንዘቤን። ደፋር እንዲህ ዝም ብለህ ዘርፈህ ትሄዳለህ እንዴ? ሞላጫ ሂድ ወደዛው። ተረጋጋ። ሰይጣን ነኝ እባክህ። አንተ ነህ እንዴ? ሁሉም የጁን ያገኘዋል ሊቆይ እንጂ መች